አንዴ ነው ፈልጌ ነው ኖኖሽ ወንድሜ ልቤ ብዙ ቀናት አንድ ስም እየጠራ ነው። ምንድነው እኔ ቆንጆት? በነግራት ተቆጣኝም አይደል? ንገሪ። ከመፍረዴ በፊት የማዳምጥሽ ወንድምሽ። አንድ ልጅ ወድጄዋለሁ፣ እሱም እንደሚወደኝ ይነግረኛል። ወድሻለሁ ያለሽ ሁሉ እንደማይወድሽ ይሁዳ ምስክር ነው። ግን የሰው ልጅ በቃሉ ሳይሆን በተግባሩ ነው የሚለካው። እሺ እንዴት አውቃለሁ እሱ እንዴት እንደሚወደኝ? ይታገስሻል። ሁሉንም ነገር ቶሎ ይሁን ብሎ አያስጨንቅሽ። እየወደድኩትም ቢሆንም ቢብየው ልቆይ? ኖ እንደዛ አታድርጊ። ነገር ግን ህልምሽን፣ ትምህርትሽን እንድትቀጥይ የሚያበረታታሽ ከሆነ እሱ የእውነትም ይወድሻል ማለት ነው። እና እሺ ምን ላድርግ? ምንም አታድርጊ። ህልምሽን እያሳደድሽ ከእሱ ጋር በሪሌሽን ቆይ። ገብቶሻል አይደል? አዎ። በቃ ወደ ቤት ሂጂ። ግን ወንድም አንድ ቁም ነገር ልንገርሽ። ቁም ነገር መሆኑንና ለመሆኑን ነው ይወስናለሁ። አንተ ብቻ መናገሩን ቻልበት። አረ በጣም ቁም ነገር ነው። እሺ ንገረኝ። የወደድኩሽ ይመስለኛል። በቃ ይሄው ነው? አይ ማለት ሳላፈቅርሽ አልቀርም። እሺ በምን አወቅ? ማለቴ ምልክቶች ምን ናቸው? ምክንያቱም ከአንቺ ጋር ሲሆን ችግሮችን ሁሉ ረሳቸዋለሁ። ግን ደግሞ የባንክ ሂሳቤን ሳየው ያ ሁሉ ነገር ሁሉ አይጨልምብኝ። ደግሞ ይሄ ምን ማለት ነው? ማለትማ እኔና አንቺ ነገር ውል እንድኖረው እፈልጋለሁ። ግን ትንሽ ያስፈራል። ፍቅርና ጦርነት ለፈራ አይሆንምሽ። ዴት ይዤሽ መውጣት እፈልጋለሁ። ግን ዋሌት ይባል አትችልበትም ይለኛል። ስለዚህ ዋሌትህ ገንዘብ እንጂ አፍ አለው ማለት ነው። ብታይ በጣም ነው የሚለፈልፈው። ታዲያ ለምን ጸበል አትወስደውም? ባለቤቱ ራሱ ጸበል ያሸዋል። ምን ነው አለ? በጸበል የማይወጣ ፍቅር ሳይዞ አይቀርም። እንደዚህ ከሆነማ በጣም አስቸጋሪ ነው። ታዲያ ምን ተሻለ? እንግዲህ የዋሌቱ ያወራ፣ ባለቤቱም ይናዘዝ፣ ሁሉም እንደሚሆነው ይሆናል። አንተም ዋሌትም ወሬ ትወዳላችሁ። ያንተ ግን ተመችቶኛል። እና እየደጋገምኩ ላውራ እንደዛ ነገር። እወድሻለሁ። እኔም በጣም አፈቅርሃለሁ። ወይኔ ይሄ ጅር ሰራልኝ። ደወለ ደግሞ ይሄ ጅር። ወይኔ ፍቅር። ወይ እናቴ የት ሆነሽ ነው? እኔ ራያ ሆቴል ከወንድሜ ጋር እየተዝናና። እውነት? የአጋጣሚ ነገር። እኔም እኮ እዛው ምሳ ልበላ መጥቼ መኪናዬን ፓርክ እያደረኩ። እውነት? በቃ ወደ ውስጥ ገባ ስትል ታገኘናል። እሺ መጣሁ። እንዴ ቶሎ በል እዛ ተቀመጥ፣ መጥቷል። አታላይ ነች ያቺ ልጅ፣ አታላይ ነች፣ አታላይ ነች ያቺ ልጅ፣ አታላይ ነች መስላ ገብታ ከወደ ቤቷን ሰራች። መጣሁ ከመኪና ውስጥ ዕቃ ይዤ። ተወጣኝ ላይ ተፈ ፍቅር ወይ ሂሳብ መጥቷልና ከፍለን እንውጣ። አጠገብሽ ያለው ወንድምሽ ከንፈርሽን ብቻ ሳይሆን ኪሱንም የሚዳብሰው ንገሪ። ወይኔ ይሄ ጅር ሰራልኝ። ለመብላት ስታስቢ ላለመበላት ማሰብ ነበረብሽ።